አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ፊዮሪ ጉድም ይልሻለሁ ነው በጣም ይጨነቀኝ እና ይጭነቅሻል። ምን አገባኝ? ምን አገባኝ? ይጭነቅሽ ነው ያልሽው? አዎ ይጭነቅሽ። አሁን ብቻዬን መሆን እፈልጋለሁ። ተይኝ። እኔ ጉዴ። ቆይሽ ደግሞ ምን ሆንሽ? ምንም አልሆንኩም። እንዴ እንዴ ተነፋፍተሽ ተራራክለሽ ቁጭ ብለሽ ምንም አልሆንኩም ስትይኝ እንዳምንሽ ነው የፈለግሽው? አቦ ማመን አለማመን ያንቺ ፈንታ ነው። አሁን ተይኝ በቃ ተፋቺኝ በእናትሽ። ቆይ ብቻ እንደዚህ ሆንሽው ትላንት ከቹቻ ጋር በተፈጠረው ነገር አይደለም አይደል? የሷ ልጅ ስም አትጥሪብኝ። ቆይ ድጋሚ ተገናኛችሁ እንዴ? አዎ ተገናኝተን ነበር። ከዛ ምን ተፈጠረ? ዛሬ ሊለይልን ተቀጣጥረናል። ይለይልን ስትይ? ሊለይልን ነው። ብቻ ልትደባደቡ እንዳይሆን። አዎ ከዛ በኋላ እንከባበራለን። ፊዮሪ በእናትሽ ነገር ይቅርብሽ። ለምንድን ነው የሚቀርብኝ? ቹቻ እኮ ማስተር ናት። በዛ ላይ ደግሞ ቴኳንዶ ሰልጥናለች። አይደለም ቴኳንዶ ለምን ምንም ነገር አሰለጥንም። እኔ እኮ ፊዮሪ ነኝ። ማንንም አልፈራም። ይገባሻል? ቆይ ምን አለበት ግን አንቺ ልጅ ችግርሽን ተነጋግረሽ መፍታት ብትለምጂ። ሰዎች መስመራቸውን ሲያልፉ በንግግር ሳይሆን ተፋልመሽ ነው ማንነትሽን ማስከበር ያለብሽ። ተግባባን? ወይ ጣጣ። ቆይ ሻውን እንደዚህ ስትሆኚ ወሬው አስተማሪ ጋር ደርሶ ብትባረሩስ? እዚህ አይደለማ ምን እንጣለው። ቆይ የት? ከግቢ ውጪ ልንፋለም ተቀጣጥረናል። ስለዚህ ዛሬ ልትፋለሚ ወስነሻል ማለት ነው? አዎ አልሻል እንዴ? ምንድነው አስበኝ የሚጨቀጭቂ? አቦ በቃ ተይ። ሻው ምንድን ነው የሚሻለኝ? አይ ይሄ ነገር ሲፈጠርማ ዝም ብዬ ማየት የለብኝም። አንቺ ልጅ ቆይ ምን ለማድረግ እየሞከርሽ ነው? ደግሞ ምን ተፈጠረ? ቤዛ ምን አድርጊ ነው የምትያት? ቀስ ብትረጋጋ ይሻላል። ባልረጋጋስ? ስለ ጮክ ደግሞ ምንም የምታመጣው ነገር የለም። ጸጋ ከኔ ጋር አጉል እልውስ ባገቢ ጥሩ ነሽ። ምን እንደባለፈው በጥፊ ልመታኝ ነው? ጸጋ ያውኑ እንደባለፈው ቀላል አይደለም። ምንም ነገር ለመጋፈጥ ዝግጁ ነኝ። ቆይ እሺ ቹቻ ለጸጋ ገፋፋሻት ነው ለቤዛ ለሽ ጥላቻም ታሳያት? ጥላቻዬን እንዴት ማሳየት እንዳለብኝ አንተ አትነግረኝም? እሺ ቆይ ጸጋ አላቅሽም ነበር ማለት ነው? እንጃለህ። ትሰማኛለህ? ይሄ የማይሆን ነገር እየተሞላ እየመጣ እኔ ላይ ዘራፍ የምትለው ነገር ታቆማለህ። ምኑ ነው የማይሆን ነገር? ቹቻና ፊዮሪ ሊታደባደብ እየጠነሰሽ አይደል ያለሽው? ሊደባደቡ ነው እንዴ? ይሄው መነግራትን ነገር አልሰማ በላይ ደብድቡ ቦታ ሄዳለች እኮ ቹቻ። አዎ ቹቻ ደስ አለሽ? እንጃለህ። ጸጋ ጋሽ ሙት በቤዛና በዙሪያ ባሉ ሰዎች አንድ ነገር ይፈጠርና ያበቃልሻል። ይሁንክ ህፃን አሁን ቹቹና ፊዮሪ ሊደባደቡ ከሆነ ለሁሉም ልጆች ተናግሬ ይሄንን ግቢ ለሁለት ጎራ ባልከፍል እኔ ጸጋ አይደለሁ። ሚኪ በእናት ችግር ተፈጥሯል። የምን ችግር? መጀመሪያ ተረጋጊ አንቺ። ይኸውልህ ሚኪ ቹቻና ፊዮሪ ሊደባደቡ ቀጠሮ ይዘዋል። እንዴ ቆይ እነሱ ለምንድን ነው የሚደባደቡት እንዴ? አላቅም ግን በቀስቴና በቅዱስ ጸብ የተነሳ መሰለኝ። እሺ አሁን የት ነው ያሉት እነሱ ራሱ? ይኸውልህ ሊደባደቡ ከግቢ ውጭ ሊወጡ ነው። እኔ ፊዮሪ ለብቻዬ ባናግራት አትሰማኝም። ስለዚህ በእናትህ ሚኪ አብረን እንጠይቃት። እሺ እንጠይቃታለን። ከቹቻ ጋርስ ማን አለ? ለሄለንና ለአቡሽ ነግሬያቸዋለሁ። ከዛ በኋላ ደግሞ ቤዛም ትመጣለች። እስቲል በቃ ነኝ እንዴ?
የአፍላ ፍቅር ቆንጆ 10 የወንድ ተዋናዮች። 9ኛ8ኛ 6ኛ 5ኛ 3ኛ ሰውቻለሽ እንዳመሌ ሁኝ ብሎች ለግሌ በሕይወቴ አምጥቶሻል አንግሶሻል 2ኛ አይሻለው ደግሞ አመለው አንድ ቀን እንደዋዛንቅር እንዲጠራርቅን አጋጣሚ ጉዳይ 1ኛ ያላየሁት ሕይወት ፈጥረሽ ያሳየሽ ዓለም Kasongo yeye Mombali nanga Kasongo mbona wewe Songa libala Oh yeye Kasongo mbona wewe Mombali nanga Atali ya mama yake kama naye Katonda w'amaanyi Katonda waki akawumbika emboko Friday God have mercy upon us. Oh, no. ዳርክ ሂውመር እና ተማሪዎች በህይወታችሁ በጣም ደስተኛ መሆን አለባችሁ። አሁን እኔን ተመልከቱ። እጅ የለኝም ግን በህይወቴ የፈለኩትን ነገር ማድረግ እችላለሁ። በዛም ደግሞ በጣም ደስተኛ ነኝ። ደስተኛ የሆነ ያጨብጭብ፣ ደስተኛ የሆነ ያጨብጭብ። ኧረ አትቀልዱ። እንሳቅ ምን ዳርክ ተቡን ሄሎ ያማል እንዴ? ምን አንቀረፍፋል? ቶሎ ቶሎ አትሄድም እንዴ? አንቺ እኮ ነሽ የገጨሽኝ። ስራ ፈት ምን ይመስላል በእናታችሁ? ኧረ እኔ አላውቀውም። ብቻ ካፌን እንቀጠረኝ። ይህ ስራ መሳካት አለበት በእናትሽ። አንተ ቆይ እየተከታተልከኝ ነው እንዴ? ምንድን ነው እዚህ የምትሰራው? ምን ይመስላል በእናታችሁ? ሄሎ እየጠበኩሽ እኮ ነው። ትቆያለሽ እንዴ? የት አለ? ገብቻለሁ እኮ። ምኑ ጋር ነሽ? አንቺ ነሽ እንዴ? ወይኔ በጣም ይቅርታ አላወኩም። አንተ እንደሆንክ ስላላወቅኩ ነው። ችግር የለም። አየሽ፣ ሰውን ግን የት እንደምታገኘው አታውቂም። እሱማ ልክ ነህ። በጣም ቸኩዬ ስለነበረ እኮ ነው። ያልተጣደ አይበስልም። በፊት ያልነበረ ደግሞ አሁን አይገለጥም። እሺ ስለ ስራው እናውራ። እሱን ከሌላኛው አለቃሽ ጋር ታወሪዋለሽ። እንኳን በጉራ ምን
አነጣጥሮ ተኳሽ ማለት አረ ደሞ ምን ይመሽ አንተ ታለማለህ እሺ እኔ ማለት ፍቅረኛ እንዴት ነች ተሻላት ባከ ኩላሊት ያስፈልግሻል ተብላ አንተ ስጠኝ አለችኝ እና ሰጣት ፍቅረኛ አይደለች ሰጣታ አንተ ያማሃል እንዴት ነው በዚህ ሰዓት አምነህ ለፍቅረኛ ኩላሊትን የምትሰጠው የኔ ነው እንዴ ዶክተር ውጤቴ እንዴት ነው ሽንት ጨርቅ ማሰር እንደተለማመድሽ ተስፋ አደርጋለሁ ወይኔ በጣም ነው ደስ የሚለው አርግዣለሁ ማለት ነው ኧረ አሜባ ነው አንተ ምን ያርክ ነው የብልግና ፊልም ያየ ነው ኧረ አይደለም ዊምቦል ላይ የመደብኩ ነው ደሞ እሱ ምንድነው ዊምቦል ማለት የተለያዩ ቨርቹዋል ጌሞችንና ስፖርት ቤቲንግ የያዘ ዌብሳይት ሲሆን ይሄኛውን ስፖርት ቤቲንግ ደግሞ ለየት የሚያደርገው ቤት ቢውልደር እና ቤት ፕላስ የሚባሉ ፊቸሮች መኖራቸው ነው እሱን ደግሞ ያው ዌብሳይቱ ላይ አለ እንደሱ ነው ከሆነ ጥሩ በቃ መጣሁ እሺ ተማሪዎች የሰው ልጅ ስንት የስሜት ሕዋሶች አሉት እኔ ቲቸር እሺ አንቺ ቤቲ 6 እሺ አንቺ ቅድስት አቤት ቲቸር ሀብታም ወንድን ሪች ሜን ብለሽ ከጠራሽው ዳውን ወንድን ምን ብለሽ ነው የምትጠሪው ዳውን እንዳልጠራ እሺ ናቲ ወደፊት ምን መሆን ነው የምፈልገው ቲቸር እኔ ኮሜዲያን ነው የምፈልገው ለአንተ በዚህ ሰዓት ምርጥ ኮሜዲያን ማን ነው ትምህርት ሚኒስቴር ምንድነው ቆይ እዚህ ክላስ ጓደኛ ብቻ ነው ተሰብስቦ የገባው እሺ አንተ ደግሞ ጓደኛ ለምንድን ነው የቀረው ዛሬ ቲቸር የሆነ ፊዚክስ አስተማሪ ሰሞኑን ቲክቶክ ላይ ላየህ በቃ እሱን ካየ በኋላ አንተ ዘጋው aujourd'hui aussi c'est un autre Daïla le monde part en couille non j'ai du mal à imaginer regarde ces trucs là oui Jésus no የሆሳና ዕለት አህያዋ የተሸከመችውን አታውቅም በሄደችበት ይሰገዳል ይነጠፋል ይጎዘጎዛል ይዘመራል እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ የዘመሩልኝ የሰገዱልኝ ደበደቡኝ እኮ አለቻት የሰገደልህም ያመሰገነህም ያሸበሸበልህም የለም አንተ ላይ ያለው ላይ ነበር እሱ ስትል ይቀራል ማለት ነው እሱ ሲኖርህ ብቻ ነው እሱ ሲኖር ብቻ ነው ያ ነገር የሚቀጥለው አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክሙ ፈረንጅና እዛ ሀይቅ ዳር አካባቢ ተገናኝተን አይ ላቭ ዩ አላት እዛ ፈረንጆ አይ ላቭ ዩ ቱ አለችው እንዴት ከኔ አስበለጠች ያለና አይ ላቭ ዩ 3 አይ ላቭ ዩ 4 አይ ላቭ ዩ 5 ፕሪዝን ብሬክ ያረጋው እስከ 7 ችግር የለም ያ ዋው በዚህ እግረ መንገድን ቁጥር ትማራለህ እኮ እንግሊዝኛ ማለት ችግር የለም እንግሊዝኛ ላይ ትሮጣለህ ግዕዝ አጥና መጀመሪያ ሀገርን ቋንቋ ግን ችግር የለም ሁሉ ጊዜ ነው እንደዚህ ነው እኔ ግን አንድ ነገር ልንገርሽ አሁን ቢኒ በጣም ችግር አለበት ማለት እንግሊዝኛ ዳይሬክት እና ኢንዳይሬክት አለ ቫይታሚን ራሱ እንደዛ ነው ዳይሬክት እና ኢንዳይሬክት ነው ገብሻ ቢኒ በጣም ችግር አለበት እና ከፈረንጅ ጋር እንዲሄደ እንቅፋት መጣት እኔን ማለቱ ነው አይ አም ማለት እንደምንም ብላ አፉ ላይ ፊልትሮ ገጥማ አጣርታ ሰማችሁ ተረዳችሁ ከዛ ሱቅ ምናምን እንደዚህ ሲሄድ በርበሬ መግዛት ፈለገ ዶሮክስ አለ ምንድነው ዶሮክስ በርበሬ ነው እንዴት ሲል እንዴት ነው በርበሬ ማይሆነው አለ እንዴት ቢኒ አንተ ፎር ግራጁዌት እንዴት ነው ዶሮክስ በርበሬ የሚሆነው ሲሉት ዶር ምንድነው በር ኦክሲስ በሬ ታዲያ አንድ ላይ በርበሬ ስጡኝ ማዝነው አለ እንዴ ያለ ነው ዳይሬክት ይፈታል ክላስ ውስጥ ሲሪየስ ልንገርሽ እኔና እሱ ክላስ ውስጥ እየተማረን መምህራችን እንደገባ ክላስ ውስጥ ዊን ብሎ ጻፈ
ምን ማለት ነው ሲል እሱ ብቻ እጁን አንስቶ መምህሩ ተናደደ። እንዴ እኔ ማስተምረውና አንድ ተማሪ ብቻ ነው ታርኮ ብቻ ነው ማስተምረው እናንተ የተማራችሁ አይደል ችግር ካለ ጠይቁ ካልገባችሁ እኔ አስረዳለሁ ምንድነው ችግሩ እናንተ ለምን አትመልሱም ሲል አሁንም እሱ ብቻ እጁ አውጥቷል። መምህሩ ተናደደና ና አለና ሁሉንም እየዞርክ በየወንበራቸው ኮርኩም ተባለ። ከሱ ጀመረ። እኔን በጣም ነው መታይ እስካሁን ይሰማኛል። እየዞረ ሁሉንም ኮረኮመ። ብላክቦርድ ጋር ቆመና በለሌላ ጊዜ እንዳይሳሳቱ ንገራቸው ተባለ። ውን ማለት ምንድነው ሲባል ማስኮት ያለ መምህሩ በጣም ከመበሳጨቱ የተነሳ ተንበርከክ ብሎት ሙሉ ተማሪ ኮረኮመውና አሁን ጸጉሩ እውነት በጎንጃ አሳድገው ሸወደ እንጂ እርሳለ እኔ ጭንቅላት ላይ ነው እስካሁን 7 ቀን ነው ያንቀሳቀሰኝና በዚህ ችግር አለበትና ዳይሬክትና ኢንዳይሬክትን አያምንም እና መምህር ገብቶ ሳይንስ ያስተምራል። በሳይንስ ምን በላቸው ማን በላቸው አሉ እንደ ባህልም እንዲሁም በሳይንስ ዳይሬክትና ኢንዳይሬክትን ቫይታሚን እናገኛለን። ለምሳሌ አንድ አቮካዶ የአራት እንቁላል ንጥረ ነገር ያለው ሲል እሱ ለአፍ ለከት የለም አውራ መብት ነው አይወድም እሱ ዳይሬክት ነው የሚወደው። እንዲሁም ባቄላ ስጋን ይተካል ሲል እዚህ ጋር ወራጅ ያለ ባቄላ ስጋን ይተካል ለምትለው ለኛ ሳይሆን ራሲ ለተማርከው ትምህርት ቤት ንገር። የኛ ሳይንስ እኛ ዳህል ለማጽናናት እኛ ባቄላ እንደ ጉልባን ቀቅለን ስንበላ እናንተ ቱባው ስጋ ልትበሉ ይሄን ብሉ። ባቄላ ስጋን ከተካል ለምን ባቄላ ዘርተን በሪያን ናጭድም ልክ ነው። በሬ ማጨድ አለብና እንደዛ ከሆነ ባቄላ በሬ ስጋ መተካ ከሆነ ለምን ባቄላ ቆዳ ገፈን ከበረው አለ እና አንዱ ጀለሴ ነው። እሺ እና የሀብታሞች እግር ኳስ ጨዋታ ለማየት ይገባል። እሺ ከዛ የሀብታሞች እግር ኳስ ጨዋታ ነው እየተጫወቱ ነው። እሺ አንዱ በመሃል ያሟሙቃል። እሺ እነዚህ ባለ ሀብታሞች ናቸው። አንተስ ምን ቤት ነው የምታሟሙቀው ሲባል ምን ቤት እኔም ተጠባባቂ ባለ ሀብት ነኝ። ይሄ ቪዲዮ በጣም አስቆኛል። እስቲ ተመልከቱ እስከ መጨረሻ። ሄሎ ሳኒዬ፣ የኔ አባት። አቤት ማልበል። ቅጣው ነኝ ሳኒዬ፣ ያወቅከኝ? ቅጣው አላወኩም። እንደውም ባለፈው በፍጥነት ስታሽከረክር የቀጣው ትራፊክ እንዴ ከተኜ አንተ ነህ እንዴ? እንዴ ለባክህ አለሁልህ ሳሚዬ። ምን ነው ጠፋህ እኮ? ተው እንጂ ጠፋሁ በጣም እንጂ አስጨነቅኝ። አይ ቅጥጌ አስጨነቅኩ አይደል? ምን እባክህ ትንሽ እኮ እግሬን ወለምዶኝ ቤት ተኝቼ እኔን የወልምመኝ ሳሚዬ የምነካብኝ ካልሆነ 1-2 ትክል ይዤ መጥቼ ልጠይቅህ እንዲህ መግዣ ብሩን ላክልኝና። ኧረ ይሻላል ችግር የለውም። ይኸው ቅጥቅልማ አሁን ሚስቴ ሰርቃ እንዴ እየበላሁ ነው የማወራ። ኧረ እባክህ መረቅ አለው እንዴ? መረጥ ቢሉ መረቅ መሰለህ? ሆዴን አስቾክም እንትን አይ አሪፍ ነው። እና እኔማ መንጃ ፈቃድን ልመልስልህ ብዬ ነበር የደወልኩት። አይ እስኪ ቅጣፉን አልከፈልኩም ሄጄ ልክፈልና በዛው ወስዳለሁ ብዬ እኮ። ኧረ እንዲህ እግርን ተሰብረህማ አትሰቃይ። ወይ እኔ ልክፈልልህ ብሩን ላክልኝና አካውንቴን ልላክልህ። ማለት የምን አካውንት ሳሚዬ? ቲክቶክ አለ መቼም የንግድ ባንክ ነው እንጂ። የንግድ ባንክ? የአቢሲኒያም ከሆናለኝ ወይስ ዳሽን ይሻላል? የዘመን ባንክ የለ? ችግር የለውም አሁን እከፍታለሁ። ይክፈት አቡ። ምን አልከኝ? አይ ተወው ዛሬ እጅ እከፍላለሁ። አንተ ምን አለ እኔ ብከፍልልህ? ችግር የለውም እንግዲህ ያተስ። አይ እንግዲህ ላክል። ማንዴላ አቤት። አይ እኔ አሁን ነው በደንብ ያየሁት። እንዴ በጣም ወፍራም ነህ አይደል? መላጣ ከመሆን ይሻላል። ሰላም ነው? እንዴት ነህ ሴፍሻ? ስላንተ ሰፈር ውስጥ ሄጄ ስጠይቃቸው ማንዴላ ኢንተርቪው ለማድረግ ነው የመጣሁት። ማንዴላ ማን ነው አሉኝ። የማንዴላ የፊልም ቦቸራ ቦቸት። ይሄ ከባድ ሚስጥር ነው። ቦቸራ? አቤት። ቦቸራ ነው ስምህ? ሰፈር ውስጥ ቦቸራ ነው የሚባለው። ትንሽ እኔ ዝም ብዬ እናንተ ሰፈር ብወለድ ዝም ብዬ ሳስበው ፓራውልት የሚሉኝ ይመስለኛል። የሆነ ስም አላያጡም። ምላስ ራስ ሪፍሌክተር ፊልም ሰሪዎች ካላችሁ ሰይፉ ላይ እንደዚህ ሪፍሌክተር ተበራን አክተሩ ላይ መብራቱ አይቀርም። ከዚህ ጋር ሪፍሌክተር አድርጎ ማለት ነው። እንዴት አጠገቤ ቁጭ አልክ? ያው ውሾች ይወዱኛል። መቼም የፊልም ስራ ላይ ብዙ ነገር ያጋጥማል። አርበኛው ፊልምን ስትሰራ በጎርፍ ተወስደ ነበር። በደንብ ግን ምን አይነት ግዙፍ ጎርፍ ቢሆን ነው የወሰደ? ደራሽ እኮ ነው። ደራሽ ነው።
ደራሽ ነው ይዞኝ ሄደው። ደራሽ ነው? አዎ። ደረጃ እኔ ኮሜዲያኑ ጋር አምና ልጆች እየደውሉ ይሉኛል። ደሬ አልደወለም። ደወልኩለትና ደሬ እንደዚህ ጎርፍ ይዞኝ ሄዶ ለምንድን ነው ብዙ ሰው እየጠየቀኝ እኮ ነው ለምንድን ነው ያልደወልክልኝ ምናምን አልኩት። እውነትን ነው አለኝ። የት አካባቢ አለኝ። እዚህ ወሎ ሰፈር ጋር ያለው ወንዝ። ወይኔ አሁን ሸንቼ ስመለስ። እንደው ማንዴላ ግን ለምን እንደተባልክ ባቅ ደስ ይለኛል። ያው ቃሉ ትንሽ ጠንከር ይላል። ማንዴላ ማንደላ ነው። ማንደላ እንዴት? ማን ነው የደላ ወይንም ማን ነው የተመቸ ሊሉ ፈልገው። አሁን አንተ አልደላኝ ና ማንደላ። አሃ ሰዎች ስም አለ ማንደላህ። ሰይፉ አልደላኝም። ለምሳሌ አልደላውም። አልደላኝም እና ማንደላ የሚለውን ነው ማንዴላ በቃ። እቺን ስጋ ያዝና በቃ ድብን አድርገህ ይኸውልህ ግርማሹን ቁርጥ ከዚህ ከራሱ ቁርጥ ድብን አድርገህ ንፋበት። እንደገና ደግሞ ሩቡን ጥብስ የለም ጥብስ በቃ አስጠብስና ግጥም በትኩሱ ከራሱ እንደገና ደግሞ ሩብ አይቀርም። ሩቡን ቅልቅል ታስቀልቅልና እንትናን ይሄ መረቁ የለም መረቁ ሾርባውን በትኩሱ በቃ እንደሱ ያረክ አንድ 5 ቀን ድብን አድርገህ ስትበላበት 5 ቀን ስትበላበት ባሽታ ይራሱ ጊዜ ገላል ይልሃል። እሺ እቺን 5 ቀን በቃ እሺ ወይዬ እግዚአብሔር ምንም ችግር የለም። አንተ ብቻ እንደስ ጋበር ብሎ ትረፍ እንጂ ምንም ችግር የለም። እሺ ስማ ተስኩ እንግዲህ ሰው ሆኖ ማይገናኝ የለምና እንገናኛለን። እሺ ተስኩ እንዴት ናችሁ? ሁሉ መልካም? አንቺ አዲስ አበባ እንደምን ውለሻል? እዚህም እንደው አሳ ሁልቀን ይመሻል። ዘና በሉ። ሪላክስ አርግ እስቲ። መጀመሪያ ከመሳቅ በፊት እጅን አፍታት። ሪላክስ አቀማመጥን ሪላክስ አርግ። ፈታ በል። ሆዷንም እንዳመማት ሆዷን እንዳላመማት እኛ በምን እናውቃለን? በኤምአርአይ ካልታየላት ሆዷን ደግሞ ገብታ ታይታ ምንም ነገር ከሌለባት ጭንቅላት መንፈሷን ዝም ብሎ ከጨነቃት ዜዶ ሸበላውን ጥሩት። እኔ ነኝ የማክማት። ዛሬ ወደዚህ ሲመጣ አንድ ምርጥ ቀፋይ ነው አጋጠመኝ። እንደዚህ አይነት ቀፋይ ሁሌ ቢመጣ ደስ ይለኛል። ገና እንደመጣ ኳል ብሎ ሰላም ወንድሜ፣ ለልመና አልመጣሁም መኮራ ደራ ስራ አለኝ ቀን ዘንበል ብሎብኝ ነው 95 ብር ካለ ሙላልኝ። አቤት ቀን ዘንበል ብሎብኝ ነው የኮራ ደራ ስራ አለኝ። ጨቦ ነኝ። ጨቦ ማለት ጥበቃ ነው። ጥበቃ ሲል ዝቅ አድርጋ ከገማትከኝ ሚስ አንደርስታንዲንግ ሪስክ ቴከርን ይባላል እኛል። እሺ ነገሩን ከስሩ ሲሉት መልካም ነው። ስራ ፈልጋለሁ ብዬ አንድ የተከበረ ሰውዬ ቤት ሄድኩ። ሰውዬው ቦርጫም ነው። እዚህ ጋር ሽጉጥ ሰክቶ ብቻ አቅራራል በኔ ላይ። እዚህ ግቢ ሌባ ቢገባ ምን ታረጋለህ አለ። እንዴ ከግንባጥር ሽዋጥር ከሽዋጥር መሬት ሳይነካ አየር ላይ ቁርጭምጭሚቱን ሀፈፍ አድርገህ በጥርሴ ነዋል። አንበሳ ነኝ ለማለት። ኧረ እባክህ አፍንጫህን ቢልስ አላል። በዱላ ወገቡን ዱላን ተቀብሎ ቢልስ በደረት የተኝቼ እግሩን በጥይት ሰውዬው ጥይት እስክታመጣ በሽጉጥ ቢነፋስ አለ። እንዴ ጭራሽ ሌባው ሽጉጥ አለው እንዴ አልኩ። እንዴት የለውም ሌባ አይደል እንዴ አላል። ጌታ እርሶ ኖት እንዴ ሌባው? መግባት ከፈለጉ በበር አይገቡም። እኔ በር አልከፍትም አልኩ። ሰውዬው ተናደደ። አሁን ግልጽ መልስ ነው የምፈልገው። ሰውዬውን ትገለዋለህ ወይስ አትገለውም? ጌታ እኔም ግልጽ ጥያቄ ነው የምፈልገው። ብገለው ነው ብምራው ነው የምትቀጥረኝ? ሰውዬው እዛ ጋር ነው ጥያቄ። በቃ በለጥከኛል። ገባው፣ ተቀጠርኩ። ቤተሰብ ሁሉ ወደኛል። ሁሉ ዋይ ዋይ ይላል በኔ ላይ። ህፃኗ ልጅ አንድ ቀን ተነሳችን። እንደ ሰሞኑን የተወለደችው ምጣ እኮ ተኝታ ትስቃለች አለች። አዎ ህፃናት በልባቸው ንጽህና ምክንያት መልአክ ያጫውታቸዋል፣ ይስቃሉ አልኩ። ኧረ አባዬማ አንዳንዴ ሶፋ ላይ ጋደም ብሎ እኮ ይስቃል፣ ብቻውን ያወራል ስትል ምናልባት ሰሞኑን የግብር ወቅት ስለሆነ አባዬን መንግስት እያጫወተው ሆኗል። ሰላም ነውማ። እንዴት ነሽ? እስቲ ኮንዶም አምጪ እስቲ። በማርማራ ፈጣ አይረቡም እኮ የዘንድሮቹ ምን እንደሚያስነኳቸው አላውቅም። እንዴት ነው ሞክረሻል? ኦኬ እሺ በቃ እዚሁ ሞክረዋ።
ከአንቺ ጋር እዚሁ እንሞክረው ወይስ ሩም ይዘን እንሞክረው? እዚሁ ሞክረዋለሁ። እስቲ ምን እንደሚሆን ቀጥ ነው። ፍራንክ ነው። ጌታ ፍራንክ ነው። ሰላም ነው አባቴ፣ እንዴት ነሽ? ሰላም አለ። እዚህ አካባቢ ሽንት ቤት አለ እንዴ? በእናትህ አዎ፣ እዚህ ካፌ እዚህ ጋር ካፌ ምናምን ሄደሽ ጠይቂ። ሱሬ እዚህ ጋር እንትን ብሎብኝ። አዎ ብራዘር፣ በጣም ተበላሽተሻል። ወደዚህ ሂጂና ጠይቂ፣ እዛ ካፌ ምናምን። እሺ፣ በጣም እሺ ማለት ነው። No, 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 no. Oh, no, 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 no. Oh, no, 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 no. እየመጣችሁ ማዘር ጋር ጎመን እየገዛችሁ ሁላችሁ ፋሚሊ አድራሻው ቡታጀራ ጉሊት ተራ። እናመሰግናለን። ሰላም ነው ማዘር? አሎ ይሄው እቃውን አድርሻለሁ። የምን እቃ? እንትን ጭንቅላት ፈልጋለሁ ብሎኝ ነበር። የምን ጭንቅላት? የጅብ ጭንቅላት ለእንትን ፈልግ። ሰላም ናችሁ? እንዴት ነሽ? ጦሴን ጥንቡሳስ ድግምት ነው።